ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንደምናችሁ። ዛሬ የምንመለከተው 12ኛ ክፍል ተማሪዎች እንዴት ኢንትራንስን በዚህ በቀረን በጥቂት ቀናት ውስጥ ማለፍ እንደምንችል እኔም 12ኛ ክፍል ነኝ፣ አብረን እንመለከታለን። እንግዲህ ዛሬ የምንመለከተው ሁለት ገራሚ ቦቶችን ነው የምንመለከተው። እኚህ ቦቶች ሙሉ ኢንትራንስ ጥያቄዎችን የያዙ እና ሜን ቶፒክ የተባሉትን በውስጣቸው የያዙ ቦቶች ናቸው ማለት ነው። ታዲያ እኚህን ቦቶችን የት ነው የምናገኘው? እንዴትስ ነው የምንጠቀመው? የምንከፍለውስ ብር አለ የምንል ከሆነ ሙሉ በሙሉ በነፃ ነው የምናገኛቸው። እንግዲህ ብዙ ሾርት ኖት የሚሸጡ አሉ። በአሁን ጊዜ ላይ ሾርት ኖት የምንገዛበት ጊዜ ሳይሆን ጥያቄዎችን የምንሰራበትንና ቦቶችን ደግሞ በነፃ የምንጠቀምበት ሁኔታ ነው እንጂ ሾርት ኖት ገዝተን ማንበብ ጊዜውም ስለማይበቃን አሁን ቀጥታ ወደ ቦቶቹ ሄደን እንዴት መጠቀም እንደምንችል ምን በውስጣቸው እንደያዙ አብረን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሁላችንም ወደ ቴሌግራም አብረን እንገባለን። ቴሌግራም እንደገባን እንግዲህ የምናገኘው ሎሚ ስቴዲ ቦት የሚል ነው ማለት ነው። ሁላችሁም ሰርች ማድረጊያ ላይ እዚህ ስክሪኑ ላይ እንደምታዩ ሎሚ ስቴዲ ቦት ብላችሁ ሰርች በማድረግ ይህንን ሎሚ ቦት ማግኘት ትችላላችሁ ማለት ነው። ታዲያ ይህ ቦት በውስጡ ምንድነው የያዘው ስንል የመጀመሪያው ፓስት ኤግዛም ያለፉ ኤግዛሞችን በውስጡ አካቶ የያዘ ነው ማለት ነው። በሁለተኛነት ደግሞ ኪ ተርሞችን ይዟል ማለት ነው። በውስጡ ኪ ተርሞችን ይዟል። እኚህ ኪ ተርሞች ምን ይጠቅማሉ የምንል ከሆነ አሁን ለምሳሌ እዚህ ባዮሎጂ ጥያቄ አለ። ባዮሎጂ ላይ ኪ ተርሙን ስንመለከት ሁማን ቦዲ ሲስተም በውስጡ ስንት ፐርሰንት ጥያቄ 10% በውስጡ ጥያቄ እንደሚወጣ ሜን ቶፒኩን በውስጡ ይዟል ማለት ነው። ኢነርጂ ትራንስፎርም፣ ጄኔቲክስ፣ ባዮሎጂ እና ቴክኖሎጂ ሁሉንም በፐርሰንት ፈተና ላይ የመውጣት እድላቸውን በውስጡ አካቶ ያዘ ነው ማለት ነው። እዚህ ሜን የሚለውን ነክተን ደግሞ ኪውዝ የሚለውን ስንነካ ሁሉንም በየቶፒኩ አሁን ትኩረት ማድረግ ያለብንን ቶፒክ በውስጡ ያመጣልናል ማለት ነው። ለሰን የሚለውን ነክተን አሁን ለምሳሌ አንደኛ አኒማል ቢሄቪየር የሚለውን ብንነካ በአጭሩ ሾርት ኖት ጥያቄዎችን እንድንሰራ ያመጣልናል ማለት ነው። ይቅርታ አንዴ። ከዚያ ወዲህ ናውሌጅ ቼክም አለ። ከዚያ ናውሌጅ ቼክ ማድረግ እንችላለን። ሎሚ ስቴዲ ቦቱን ማግኘት እንችላለን። ሌላው ደግሞ ይሄ ቦት ብቻ ሳይሆን የራሱ የሆነ ምን አለው እንትን አለው ማለት ነው። ሊንክ ማለትም በዌብ አካውንት መመልከት እንችላለን። እዚህ ጋር እታች እንደምታዩት አሁን ለምሳሌ እዚህ ጋር ሴቲንጓን እንነካና ቀጥሎ ማሳያችሁን አብረን እንነካለን ማለት ነው። ሴቲንጓን ከነካን ወዲህ ደግሞ እዚህ ጋር ሊንክ የምትለዋን እንነካለን ማለት ነው። እንግዲህ ሊንክ የሚለውን ስንነካ ኦፕን እንለውና እንሄዳለን። እሺ እዚህ ጋር ስንመጣ እዚህ ጋር ወደ ታች ስክሮል አድርገን እዚች ጋር እንደምታዩት አባውት የምትለዋን እንነካለን። አባውት የሚለውን ነክተን ስታርት ለርኒንግ ዊዝ ሎሚ የሚለውን ስታርት እንለዋለን። ከዚያ እዚህ ጋር ጥያቄዎች አሉ ደግሞ ቅድም ያየናቸው ሙሉ እዚህ ወይ ብሎ አለ ማለት ነው። ዌብሳይቱ ላይ አለ ማለት ነው። እንግዲህ እዚህ ጋር አሁን ለምሳሌ እንግሊሽን ብንመለከት እንግሊሽ ኦሬዲ ጨርሻለሁ እኔ። እዚህ ጋር አሁን ለሰን አለ፣ ፓስት ኤግዛም አለ። ኮሚኒኬሽን የሚለው አሁን ፈተና ላይ ወደ 23% የያዘ ነው ማለት ነው። እዚህ ጋር ደግሞ ቮካቡላሪ አለ፣ ሴንተንስ ስትራክቸር አለ። እንዲህ ያለ በየፐርሰንቱ አሁን እዚህ ጋር ሁሉንም በየፐርሰንቱ የሚወጡትን አስቀምጧል ማለት በብዛት የሚወጣው ኮሚኒኬሽን ስለሆነ እሱን አሁን ለምሳሌ ብንመለከት እንዲህ እንነካውና ኪ ኢንዲፋይን የሚለውን እንመለከታለን። ኪ ዲፊኒሽን የሚለውን ስንመለከት አሁን እዚህ ጋር ኤክስፕሬሲንግ ሲምፓቲ ይላል። ከዛ በአማርኛ ብንፈልግ እዚህ ጋር ያመጣልናል። ሌላ ደግሞ ኤክስፕሌን ስናደርግ እዚህ ጋር በአማርኛ ነክተን በአማርኛ ትርጉምን መመልከት እንችላለን። ሌላው ደግሞ ከዚህኛው ቻፕተር ኪውዝ ስጠኝ ብንል እዚህ ጋር ኪውዝ የሚለውን እንነካለን ማለት ነው። እዚች ጋር ኪውዝ የምትላትን እንነካለን ማለት ነው። ከዚያ ኪውዝ ሚ ስንል ይኸው በራሱ ፈተና አውጥቶልናል ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ብንነካ ትክክለኛ መልሱን እዚህ ጋር ኮሬክት ብሎ መልሱ ለምን ቢ እንደሆነ በግልጽ ያስቀምጥልናል ማለት ነው። ሌላው ደግሞ እዚህ ይህ ዲፊኒሽኑን ካየን ላይ ካሉት እንነካለን ማለት ነው። እዚህ ጋር አሁን ኤግዛም ኢንቴል አለ፣ ኪ ዲፊኒሽን አለ፣ ፕራክቲስ አለ። አሁን ለምሳሌ እኛ ፕራክቲስ የሚለውን ብንነካ
እዚህ ጋር ጥያቄዎችን ያመጣል ማለት ነው። ስለዚህ ሁሉም የተያያዘ ነው ማለት ነው። ኮሚኒኬሽንን ጠይቀኝ ካል አሁን ኮሚኒኬሽን ላይ ስላለን ኮሚኒኬሽን ብቻ ነው የሚጠይቀው። ነገር ግን ሁሉንም አጠቃላይ ጠይቀኝ ካልን እዚህ ጋር ፓስት ኤግዛም የሚለውን እንነካና ሁሉንም አጠቃለን እንሰራለን ማለት ነው። እዚህ ጋር ስንሰራ ያሳየናል ማለት ነው። እዚህ ጋር አሁን ለምሳሌ እንዲህ እስኪሞላ ድረስ የምንሰራቸውን ጥያቄዎችን ያሳየናል ማለት ነው። ስለዚህ ይህንን ብትጠቀሙት ብዬ እመክራችኋለሁ። ሌላው ደግሞ ሁለተኛውን ቦት ስንመለከት ከዚህ እንወጣለን። ከዚህ ወጥተን ወደ ሁለተኛው ቦት እንሄዳለን ማለት ነው። ሁለተኛው እንግዲህ ይሄኛው ቦት ነው ማለት ነው። ሌንጌ ኪውዝ ቦት የሚለውን እንመለከታለን። እንግዲህ ይሄኛው ደስ የሚለው ሁሌ አላርም ያደርግልናል የምንሰራቸውን ጥያቄዎች። እዚህ ጋር ቦቱን ለማግኘት ሌንጌ ፕሪሚየም ኪውዝ ቦት ትላላችሁ፣ በነፃ ማግኘት ትችላላችሁ ማለት ነው ሁሉንም ጥያቄዎች። አሁን ለምሳሌ ወደ ፈተና ይመለሱ የሚለውን እዚህ ጋር ቆይ ከእንደገና ስታርት እንለውና እንሞክራለን። እዚህ ጋር ሌንጌ የሚለውን እንመለከትና እዚህ ጋር ይቅርታ ይሄኛው ለጊዜው ተቆልፏል። ስለዚህ ይሄ ሌንጌ ቦት የሚለው ለኔ የቆለፈው ለምንድነው? እናንተ ስታርት እንዳላችሁ ለሶስት ለተከታታይ ቀናት ይከፍቱላችኋል ማለት ነው። እና ያንን ሲከፍቱ ይሄኛው ደስ የሚለው ብዙ ጥያቄዎችን ስለያዘ ይህንን ቦትም መጠቀም ትችላላችሁ። ግን ሎሚ ቦት የሚለውን እኔ እመክራችኋለሁ።